ሁኔታ ሆነን ሰላም ጤና ይስጥልን እንደምናችሁ። ዛሬ እጅግ በጣም የሆነ አስደንጋጭ ዜና ሰምተናል። የኢቢኤስ ባለቤት የሆኑት አቶ አማን ፍስሐ ጽዮን እንግዲህ ከዚህ ዓለም በሞት መለየታቸውን ሰምተናል። እጅግ በጣም አስደንጋጭ የሆነ ዜና ነው። እንግዲህ የኢቢኤስ ባለቤት በተለያዩ የቴሌቪዥን ፕሮግራሞች ላይ ዋና ማናጀር ሆነው በመስራት ይታወቃሉ። እንዲሁም እንግዲህ ኢቢኤስ ላይ ከጀርባ ባለቤት ሆኖ አሪፍ የሆኑ ፕሮግራሞችን በቻናላቸው እንዲተላለፉ ያደረጉ አርቲስት ወይ ደግሞ ባለቤት ናቸው። እንግዲህ እጅግ በጣም አስደንጋጭ ዜና ከቅርብ ጊዜ ወዲህ በኢቢኤስ እየተመለከትን እንገኛለን። እንግዲህ ከአስፋው ህልፈተ ህይወት በኋላ ደግሞ አንድ ካሜራማን ድንገት ለስራ ወጥቶ ታሞ መሞቱን ሰምተናል። የኢቢኤስ እንዲሁም እንግዲህ በጣም ተወዳጅነት ያለው አርቲስት ነፃነት ወርቅነህ በቅርብ ቀን መሞቱን እናውቃለን። እጅግ በጣም አስደንጋጭ ነገሮች እየተመለከትን እንገኛለን። ዛሬ ደግሞ የኢቢኤስ ባለቤት የሆኑት አቶ አማን ከዚህ ዓለም በሞት መለየታቸውን ሰምተናልና ኢቢኤስ ምንድን ነው የገባው? ምንድን ነው ያለው ነገር? እጅግ በጣም አስደንጋጭ ነው። ትልቁ የኢቢኤስ እንግዲህ ቴሌቪዥን ጣቢያ ድንቅ የሆኑ ፕሮግራሞች የሚተላለፈት እርግጠኛ ነኝ ብዙ ሰዎች ኢቢኤስ ላይ ነው ቲቪያቸውን የሚመለከቱት። አይታችሁ ከሆነ ጥሩ ፕሮግራሞች አብሶ የቅዳሜና የእሁድ ፕሮግራም እጅግ በጣም አዝናኝ የሆነ የሚተላለፍበት የቴሌቪዥን ጣቢያ ነው። በቅርቡ ግን እጅግ በጣም የምንወዳቸው የምናደንቃቸው በስራው ላይ ትልቅ አስተዋጽኦ የሚያደርጉ ሰዎች ህልፈተ ህይወታቸውን እየሰማን እንገኛለን። ምንድን ነው የተፈጠረው? ግራ የሚያጋባ ነገር ነው። አርቲስት ነፃነት ወርቅነህ እንግዲህ ብዙሃኖቻችን እንደምናውቀው ድንገት ሞተ። ህመሙን እናውቃለን፣ ግን ህመሙ እንደዚህ ህመም ላይ እንደጣለው የምናውቀው ነገር አልነበረም። ድንገት ህልፈቱን ስንሰማ በጣም ብዙ ሰው በየቤቱ አልቅሷል። ብዙ ሰው ቤቱ እንግዲህ አሳዛኝ የሆነ ነገሮችን እንዲሁም የቀብር ስነስርዓቱን ኢቢኤስ ሲተላለፍ ቤቱ ሀዘን ሆኖ እያለቀሰ ነበርና አስደንጋጭ የሆነ ነገር ነው እየተመለከተን የምንገኘው። አስፋው መስሻም እንዲሁ የኢትዮጵያ ህዝብ የሚወደው ጨዋ ታዋቂ ኢቢኤስ ሞቅ ደመቅ ሸብረቅ የሚያደርገው ደስ የሚል ሰው ነበርና በጣም አስደንጋጭ ነገር ነው እየተሰማ ያለው። ህልፈተ ህይወታቸው ደግሞ በአስደንጋጭ ሁኔታ ነው። ድንገት ነው እየተሰማ ያለው። ድንገት ታመሙ፣ ድንገት ሞቱ ነው እና ምንድነው ኢቢኤስ ውስጥ እየገባው? እጅግ በጣም አስደንጋጭ ነው። እንግዲህ አቶ አማን ኢቢኤስ ላይ ረዥም ጊዜ እንግዲህ ኢቢኤስ ከተመሰረተ ጀምሮ ማናጀርም ባለቤት ሆኖ እየሰሩ የሚገኙ ናቸው። እንዲሁም በቅርቡ አንድ እህታችን አላስፈላጊ የሆነ ቀረጻ ቀርቦ በዛ እንግዲህ የተነሳ ሚዲያ ላይ በይፋ ቀርበው ነበረ። እንግዲህ ትንሽ የፍርድ ቤት ጉዳይ በነበረ ኬዛ እየታዩ ነበርና ከዚ ወዲህ ያው ሚዲያ ላይ ብቅ የሚሉ ሰው አይደሉም እና ምንድን ነው አስደንጋጭ ነገር ነው። ኢቢኤስ በጣም ብዙ ተወዳጅ ያለው ብዙ ፕሮግራም የሚተላለፍበት የቤተሰብ ጨዋታ በጣም ብዙ የምንላቸው ድንቅ የሆኑ ልጆች የወጡበት በእርዳታ ብዙ ነገር የሚደረግበት የጨዋታ ፕሮግራም ተወዳጅነት ያለው የኢቢኤስ ቴሌቪዥን ከቅርብ ጊዜ ወዲህ ግን በጣም ህዝቡ የሚያደንቃቸው በጣም የሚወዳቸው ተወዳጅነት ያላቸው ሰዎችን ህልፈተ ህይወት እየሰማን ነው። ህልፈተ ህይወታቸው ብቻ ሳይሆን ሳይጠገቡ በጣም ብዙ መስራት የሚችሉ ብዙ ነገር የሚጠበቅባቸው ሰዎች ነው እያጣን ያለ ነው። አስፊቲ ከሞት ወዲህ ኢቢኤስ እየተበታተነ እንግዲህ በጣም ብዙ እዛ ውስጥ የነበሩ ሰዎች እየወጡ ተመልክተን ነበረ። ከቀሩትም ውጭ ደግሞ የቤተሰብ ጨዋታ አዘጋጅ የሆነው እንግዲህ ነፃነትም ህልፈተ ህይወት በጣም ብዙሃኖችን አስደንግጧል። ነፃነት ወርቅነህ እንግዲህ ከህልፈተ ህይወቱ ውጭ እንግዲህ ማንነቱ ተግባሩ ያለ በጎ አድራጎትና ለቤተሰቦች ያለውን ፍቅር እየረዳ የነበረው ነገር እንግዲህ ከህልፈቱ በኋላ ሰምተናል። በጣም ብዙ ኢትዮጵያውያኖች እንዲሁም ከህልፈቱ የበለጠ ያስደነገጣቸው ነገር ምንድን ነው? አርቲስት ነፃነት ወርቅነህ በዚህ ደረጃ እንግዲህ ይኖር ነበረ ወይ የሚለው ነገር ነው። ሁሌ እንደሳቀ ሁሌ ፊቱን ደስታ እንዳሳየ ነው እና አንድ ጓደኛው እንደውም ምን ብሏል? የህዝቡ አስተያየት አይነ ቢጫ ሆኗል እንደዚህ ሆኗል እያለ ሲሉት ጓደኛውን እንግዲህ አይነ ቢጫ ሆኗል እንደ እያለ ሁላ ሰቀቀን ሆኖበት ስራውን መስራት ህመሙን ደብቆ ደስታውን ፊት ለፊቱ እያሳየ እየኖረ የነበረ ሰው ነውና አስፊቲም ደግሞ ድንገት ነው ያጣነው። አይታችሁ ከሆነ የአስፊቲም እንግዲህ በትንሽ ጊዜ ህመም 4 ወርም የቆየ አይመስለኝም ህልፈተ ህይወቱ የተሰማውና ከሀገር ውጭ ሲታከም ነበረ። አልሆነም ህልፈተ ህይወቱ ተሰማና በጣም አስደንጋጭ ነገር ነው። ያ ሞት የማይቀር ነው። ሁላችንም ቤት የሚያንኳኳ ነው። ሁላችንም ጋር የሚመጣ ነገር ነውና ድንገት ሲሆን አሁን ደግሞ በሀገራችን አይታችሁ ከሆነ ድንገታዊ ሞት እየበዛ ይገኛል። አከሪኩ ድንገት ሞተ፣ አከሪኩ ድንገት ሞተ እየተባለ ይገኛልና ታዋቂ ሰዎች ላይ ደግሞ ሲሆን እጅግ በጣም ተወዳጅነት አላቸው። ህዝቡ ከውስጥ የማያወጣቸው ሰዎች ናቸውና እንግዲህ የኢቢኤስም ዋና ማናጀር አቶ አማንም እንግዲህ ህልፈተ ህይወታቸው ሲሰማ ብዙ ሰው አስደንግጧል። ህመማቸው አልተሰማም ነበር፣ ያው በህመም ሲረዱ ነበር የሚል መግለጫ የተሰጠው ያየሁት። እንግዲህ ነፍሳቸውን በአጸደ ገነት ያኑሮ ለማለት ፈልጋለሁኝ። ብዙ የሚሰራበት የቴሌቪዥን ቻናል ነው። እጅግ በጣም ድንቅ የሆኑ
ወጣት ልጆችን እየተሰበሰበበት ያለ አርቲስቶቻችን ከፊልም ስራ ውጭ እንግዲህ በጋዜጠኝነት ስራ ላይ እየተሰማሩ ያለበት የቴሌቪዥን ጣቢያ ነው። ብዙ አዳዲስ ነገሮች የሚያስተላልፍ ጣቢያ ነውና ኢቢኤስ ትልቅ ቴሌቪዥን ጣቢያ ነውና እሳቸውን በማጣት በጣም አሳዛኝ ነገር ነው። ነፍሳቸውን በድጋሚ በአጸደ ገነት ያኖራሉ። ስለ ኢቢኤስ ሰፊ ነገር ማለት እንችላለን። ፕሮግራሙ ብቻ አይደለም፣ ውስጥ ያለው ታንጽ ያሉ ሰራተኞች የሚያቀርቡት ውበት ያለው ለዛ ያለው በጣም ብዙ ድሃ ህብረተሰብን ሚዲያ ላይ እንግዲህ በጎ በማድረግ የሚታወቅ ለብዙ ሰዎች ብዙ ነገር በማድረግ ይታወቃል። የኢቢኤስ ቴሌቪዥን አይታችሁ ከሆነ አዲስ ምዕራፍ የሚለው ፕሮግራም ላይ ያለ በጣም ብዙሃኖቹ ወደ አዲስ ህይወት አዲስ ነገር እንዲያገኙ እንዲሁም በዓላት ሲሆን እንግዲህ አዲስ ምዕራፍ ላይ ቤታቸው የወደቁ አዲስ ምዕራፍ የሚለው መንገድ ላይ እንግዲህ ቤታቸው የወደቀ ኑሯቸው ትንሽ ዝቅ ያሉ ሰዎችን በጎ በማድረግ ይታወቃል። አስፊቲንም ለረዥም ጊዜ ሕክምና ሲያደርጉለት እንደነበረ ተመልክተናልና እጅግ በጣም አስደንጋጭ ነው። አስደንጋጭነቱ ምን መሰላችሁ? ሰዎቹን ማጣታችን ብቻ አይደለም፣ ኢቢኤስ ላይ የሚሰሩ ሰዎች ህልፈተ ህይወት የምንሰማው ነገር አስደንጋጭ ነው ብዬ አስባለሁ። እናንተ እስቲ አስተያየታችሁን ስሙ። ለቤተሰቦቻቸው እጅግ በጣም ከባድ ነው። ከቤተሰብ ውጭ ሚዲያ ላይ የሚያውቃቸው አድናቂዎቻቸው፣ ወዳጆቻቸውን በጣም አስደንጋጭ ነውና ኢቢኤስ ትልቅ የቴሌቪዥን ጣቢያ ነው። እዛ ላይ ብዙ የምናየው ነገሮች አሉ። እንግዲህ ሰይፉ የተለያየ ፕሮግራም እሑድ የሚያቀርብበት ሰፊ ደስ የሚል ፕሮግራም አለ። አንዳንድ ሰዎች ከሚዲያ ያጣንባቸውን የምናገኝባቸው ቅዳሜ ከሰዓት እና አብርሃም ሌሎችም የሚያዘጋጁት እና እጅግ በጣም እንግዲህ ኢቢኤስ ቀጣይ ምዕራፉ ምንድን ነው የሚለው ነገርም ራሱ ከባድ ነውና አዳዲስ ሰዎች የሚተካበት ነው። ግን ሰው ሞቶ ሳይሆን በስራዎቻቸው የሚመጡበት ቢሆን ደስ ይለኛል። እና የቤተሰብ ጨዋታ ሲታሰብ እንግዲህ ገና ልክ አርቲስት ነፃነት ወርቅነህ እንዳለፈ ማን ይሰራዋል ማን ያቀርበዋል እየተባለ ነበርና ለዛ ሁላም የሚያምረው በባለቤቱ ሲሆን ነውና እሱ በነበረበት ሰዓት በጣም ብዙ እንደውም አርቲስት ሉላ ገዙምን ስትል ሰማሁት። እኔ ከአስፊቲ ከነፃነት ህልፈት በጣም የሚያሳዝነኝ ነገር እናቴ የቤተሰብ ጨዋታ ላይ አስቀርብኝ ውሰጅኝ ስል የኔ ንብረት ነው የኔ ሰው ነው አለ በማለት ዛሬ ነገ እያልኳቸው እንዳይቀርቡ አድርጌያለሁ እና ይሄ በጣም ይጸጽተኛል። ከአርቲስት ነፃነት ወርቅነህ ህልፈት ከዛ ወዲህ አርቲስት ነፃነት ወርቅነህ የባለቤቱ ያለችበት ቤተሰቡ ያለበት ሁኔታ እሱ ከኢትዮጵያ ወደ አሜሪካን እየረዳ በጎ ነገር እንደሚያደርግ ያየንበት ነገር ነውና ማንም ሰው ህልፈተ ህይወቱ ባይሰማ መልካም ነው። ያው ሰዎች ነን፣ እንሞታለን፣ ወደ እግዚአብሔር እንሄዳለን። ግን በጣም የምናደንቃቸው የምንወዳቸው የምናከብራቸው ሰዎች ሲሆን ደግሞ እጅግ በጣም ያሳዝናልና ብዙ ተመልካች የሚወዳቸው ሰዎች ናቸው። አርቲስት ነፃነት ወርቅነህ በጣም ብዙ ሰው እንዳልጠገቡ ታውቃላችሁ። እጅግ በጣም የብዙ ሰው ድንጋጤ ነበረ። ብዙ ሰው ቤት ያንኳኳ ድንጋጤ ህልፈተ ህይወቱ ሲሰማና በጣም የሚያሳዝነው ያው ጨዋታ ያበዛል ሳቂታ ነውና አቶ አማንም ህልፈተ ህይወታቸው ለብዙ ሰው አስደንጋጭ ነው። ለምን የኢቢኤስ ባለቤት ኢቢኤስን ሰው ወዶት እንዲመለከት የሚያደርጉ ኢቢኤስ ላይ ጥሩ ለዛ እንዲቀርቡ አንዳንድ ቴሌቪዥን ቻናሎች ቀርተው ብዙ ሰው ኢቢኤስን ነበር የሚመለከተውና እጅግ በጣም አሳዛኝ ነው ብዬ አስባለሁ። እንግዲህ አቶ አማንም እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኖርልን። አርቲስት ነፃነት ወርቅነህም እግዚአብሔር አምላክ ነፍስን በአጸደ ገነት ያኖረው። ለቤተሰቦች አብሶ ለልጆች እግዚአብሔር አምላክ መጽናናት እንዲሰጥ እመኛለሁ። እንዲሁም በጣም የምንወደው ጋዜጠኛ አስፋው መሸሻ እግዚአብሔር አምላክ ነፍስን በአጸደ ገነት ያኖረው። ሁሌም እናስታውሳችኋለን። ሁሌም ስራችሁ ከፍ እንዳለ ነው። ሁሌም ስለእናንተ ተወርቶ የሚጠገም ነገር የለምና እናንተ ብታልፉ መልካም የሆነ ተግባራችሁ ለህዝብ የሰጣችሁትና ፍቅር ሁሌም ሲነገር ይኖራል እላለሁኝ። አብራችሁ የነበርኩት ፍሬቱ ነኝ። የኢትዮጵያን ህዝብ ሁሉ መጽናናትን እመኛለሁ። አመሰግናለሁ።